የእንግሊዝ ፕሪሚየር ሊግ ከረፍት መልስ ማስደመሙን ቀጥሏል። ያልተጠበቁ ውጤቶች ዛሬ ተመዝግበዋል። ቀን ላይ በነበሩ ጨዋታዎች ቼልሲ በርንሌይን በማሸነፍ በሊጉ የደረጃ ሰንጠረዥ ከአርሰናል በ3 ነጥብ ብቻ ዝቅ ብለው ሁለተኛ ደረጃ ላይ የተቀመጠበትን ውጤት አስመዝግበዋል። ከዛ በኋላ የተደረጉት ጨዋታዎች ግን ፍጹም ያልተጠበቁ ውጤቶችን አስመዝግበዋል። ሊቨርፑል አንፊልድ ላይ በሜዳውና በደጋፊ ፊት በኖቲንግሃም ፎረስት 3-0 የፈራረሰበት ምሽት ሆኖ ተመልክተነዋል። ሊቨርፑላውያን አርነ ስሎት ምንም ነገር ሳይፈይዱ በደጋፊያቸው ፊት አንገታቸውን ደፍተው የወጡበት ጨዋታ ሆኗል። ሾዋን ዳይቺ ከኖቲንግሃም ፎረስትን ከተረከቡ በኋላ ጉዟቸው ደምቆላቸው እየተመለከት እንገኛለን። አርሰናል ነገ ቶተንሃምን ማሸነፍ የሚችል ከሆነ የነጥብ ልዩነታቸውን ወደ 11 አስፈንጥሮ ተስፋ ሊያስቆርጣቸው ይችላል። ሌላው ምሽት ላይ የተከናወነውና በርካቶችን ከፍ ቁጭ ብድግ ያስባለው አስደናቂው ጨዋታ ሴንት ጄምስ ፓርክ ላይ ኒውካስል ከማንቸስተር ሲቲ። ኒውካስሎች ቀድሞ በሃርቢ ባርንስ ጎል ቢያስቆጥሩም ወዲያውኑ በዲያስ አማካይነት ሲቲዎች አቻ ቢሆኑም እንደገና በፍጥነት ሃርቢ ባርንስ የማሸነፊያዋን ጎል አስቆጥሮ ሴንት ጄምስ ፓርክ ስቴዲየም ላይ የማንቸስተር ሲቲ እና የፔፕ ጋርዲዮላን ዋንጫ የማንሳት ተስፋቸውን ምናልባትም ችግር ውስጥ የከተተ ተስፋቸውን በመጠኑም ቢሆን ያጨለመ ውጤት ተመዝግቧል። በኒውካስል 2-1 ተሸንፈዋል። ነገ አርሰናል የሚያሸንፍ ከሆነ በ7 ነጥብ ይርቃቸዋል። ያውቁታል። ጋርዲዮላም ተናግረዋል። አርሰናል እንዳይርቀን ይህንን ጨዋታ ማሸነፍ ይገባናል ብሎ ነበረ። ያንን ግን ማድረግ አልቻሉም። ነገ የሚጠበቅ ጨዋታ አለ። ሰሜን ለንደን ደርቢ አርሰናል ከቶተንሃም የሚያደርጉት ጨዋታ የሚጠበቅ ይሆናል። ኒውካስል ከማንቸስተር ሲቲ በጣም ውብ ጨዋታ፣ ብዙ ሙከራዎች የነበሩበት፣ ጎሎች ያሉበት፣ አስደናቂ እንቅስቃሴ የታየበት ነበር። እንዴት አያችሁት? እስኪ ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም አዳር፣ መልካም ምሽት።